እንተርክልሃለን መልእክተኛዬ ሆይ ይላቸዋል ሱብሓነሁ ወተዓላ። يقول ابن كثير لما ذكر تعالى خبر الأنبياء وما جرى لهم مع أممهم الله የነቢያቶችን ታሪክ ከጠቀሰ በኋላ ከህዝቦቻቸው ጋር ያለው አጸፋዊ ምላሽ ምን ይመስል ነበረ የሚለውን ከጠቀሰ በኋላ وكيف أهلك الكافرين ونجى المؤمنين ከሃዲያንን የአማኞችን እንዴት እንዳጠፋ መልካሞችን እንዴት ነፃ እንዳወጣ ከገለጸ በኋላ ቃል ذلك من أنباء القرى የከተሞችን መልእክት ዜና ወይም ወሬ ያለውን ተጨባጭ በዚህ አይነት መልኩ እተርክልሃለሁ ይላል። نقصه عليك ላንተ እንተርክልሃለን እነግርሃለን ቅሳ منها قائم وحصيد ከነዚህ ከተሞች መሃል ገና አሁንም ያሉ ሰው ጠፍቶ ወድሞ ከተማው ያለ አለ በህይወት የቆየ ማለት ቅሪቱ የሚታይ ማለት ነው። አንዳንዱ ደግሞ ወሐሲድ የታጨደ ታሪክ ብቻ ሆኖ የቀረ የወደቀም አለ ይላል። ይህን ግን ሲሆን ወማ ظلمناهم እኛ በፍጹም አልበደልናቸውም ይላል አላህ። እኛ በደለናቸው አይደለም ይሄን የሆኑት ወላኪን ظلموا أنفسهم ነገር ግን ራሳቸውን በድለው ነው። በምንድን ነው ራሳቸውን የበደሉት? መልእክተኞችን አንታዘዝም፣ ወሕይን አንቀበልም፣ ለአላህ ታዛዥ አንሆንም ብለው አማልክቶቻቸውን ታዘው ነው። ስለዚህ አላህ ምን አለ? فما أغنت عنهم آلهتهم ከአላህ ውጪ ያመልኳቸው የነበሩ አማልክቶቻቸው አልጠቀሟቸውም። التي يدعون من دون الله እነዚያ ከአላህ ውጪ ይጣሯቸው ይለምኗቸው ያመልኳቸው የነበሩትን አላህ ምን አለ? አማልክቶቻቸው አለ። አማልክትነትን ለነሱ አረጋግጦ ነው ልክ ናቸው ብሎ ሳይሆን እንደነሱ አባባል ማለት ነው። አማልክቶቻችን ብለው ያምራን ነበር። አማልክቶቻቸው ከአላህ ቅጣት አንዳችም ሊጠቅሟቸው አልቻሉም አለ አላህ። ለማ ጃአ አምሩ ረቢክ የጌታህ ውሳኔ በመጣ ጊዜ አልጠቀሟቸውም በፍጹም። ወማ ዛዱሁም ገይረ ተትቢብ ከኪሳራ ውጪ ምንም አልጨመሩላቸውም አለ አላህ። ከዷቸው፣ ምላሽ የለ፣ መርዳት አይችሉ፣ በአደገኛው ሰዓት ከዷቸው። አይ ገይረ ተኽሲር ለምን وذلك أن سبب هلاكهم ودمارهم إنما كان باتباعهم تلك الآلهة እንዴት ነው ከክስረት ውጭ ያልጨመራቸውም ሲባል ለውድመታቸው ለበደላቸው ምክንያት የሆኑት እነዚህ አማልክት ያመለኳቸው አካሎች ናቸው። እነሱን በመከተል በጭፍን በመከተላቸው የተነሳ ነው። فلهذا خسروا في الدنيا والآخرة በዚህ አይነት መልኩ ዱንያም አኺራም ከስረዋል። ثم قال الله وكذلك أخذ ربك إذا أخذ القرى وهي ظالمة እነዚህን ያለፉትን ትውልዶች በዳይ ትውልዶች አስተባባዮችን በዚህ አይነት መልኩ እንዳጠፋው ሁሉ وكذلك أخذ ربك إذا أخذ القرى وهي ظالمة አንድን ከተማ የሚባለው እንግዲህ ተደጋጋሚ እንዳወሰነው ቁርአን የሚባለው መንደር ነዋሪ ሲኖር ነው፣ ከሌላ አይባልም። እና መንደሯን ወይም ከተማውን አላህ ዐዘ ወጀል إذا أخذ القرى وهي ظالمة በደለኛ ሆኖ ሳለ መንደሩን ከያዘው አላህ ከተማውን إن أخذه أليم شديد የአላህ አያያዙ አሳማሚና ብርቱ ነው፣ በጣም ከባድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም ዘገቡት ሐዲስ من حديث أبي سعيد الخدري أبي موسى الأشعري رضي الله عنه እንዲህ አሉ የአላህ መልእክተኛ إن الله ليملي للظالم አላህ በደለኛን ጊዜ ይሰጠዋል። ኢምላ ማለት ጊዜ ይሰጠዋል፣ ዝም ይላል። እንደ አላህ ሐሊም የለም እኮ ሱብሓነላህ። በድላል ይላል፣ ይገፋል በደለኛው ዝም ብሎ ላኪን ሐታ ኢዛ አኸዘሁ ለም ዩፍሊትሁ ከያዘው አያመልጠውም፣ አይለቀውም፣ እንዳልነበር አድርጎ ይሰብረዋል። ከዛ ይሄን የቁርአን አያ አነበቡ ይላሉ አቡ ሙሳ አልአሽዓሪ ረሱል ዓለይሂ ሰላቱ ወሰላም ወከዛሊከ አኽዙ ረቢከ
ልክ የጌታ አያያዝ እንደዚህ ነው። ኢዛ አኸዘ አልቁራ ወሂየ ዛሊማ አንድን ከተማ በዳይ ሆኖ ሳለ ከያዘው ኢነ አኽዘሁ አሊሙን ሸዲድ አያያዙ አሳማሚና እጅግ ብርቱ ነው። ከዛ ምን አለ አላህ ዐዘ ወጀል ቀጥሎ የጠቀሰው የነዚህ ተከታታይ መጥፋት በጥቅሉ የቅያማን መቅረብ አንድ ማሳያ ነው ይላል። يقول تعالى إن في ذلك لآية لمن خاف عذاب الآخرة ይህ እንዲህ አይነት ዛሊሞችን በደለኞችን በተለያየ መልኩ ጊዜ ከሰጠ በኋላ ጠንከር ያለ ቅጣት መቅጣቱ ሱብሓነሁ ወተዓላ ወይም ካፊሮችን አጥፍቶ አማኞችን ማዳኑ ትልቅ ግሳጼና ትምህርት ነው ይላል። ለማን ሊመን ኻፈ ዐዛበ አልአኺራ የአኺራን ቅጣት ለፈራ ሰው ትልቅ መገሰጫ መማሪያ ነው ይላል። ዛሊከ ያ ቀን የቅያማ ቀን ማለት የውሙን መጅሙዑን ለሁ ናስ ሰዎች ሁሉ የሚሰበሰቡበት ቀን ነው። ወሐሸርናሁም ፈለም ኑጋዲር ሚንሁም አሐዳ ኢለላህ አላህ ሁሉን ሰበሰብን አንድንም አላስቀረንም ይላል። ወዛሊከ የውሙን መሽሁድ ከፍተኛ አካሎች በሙሉ የሚጣዱበት ቀን ነው። በጣም ከባድ ቀን ነው። መላኢካዎች ይገኛሉ፣ መልእክተኞች ሁሉ ይሰባሰባሉ፣ ፍጥረታት በሙሉ ሰው፣ ጅኑ፣ በራሪ አዕዋፋት፣ አራዊቱ፣ ተራማጅ እንስሳ፣ ጥቃቅን ምንላቸው ተባዮችም ሳይቀሩ የሚሰበሰቡበት ቀን ነው። አላህ ሱብሓነሁ ወተዓላ ፍትሃዊ ውሳኔውን የሚያሳልፍበት ቀን ነው። ላ የዝሊሙ ሚስቃለ ዘራ ወኢን ተኩ ሐሰነተን ዩድዓኢፍሃ ቅንጣት ያህል አይበድልም። መልካም ሲሆን እጥፍ ድርብ አድርጎ ነው የሚመነዳው። ثم قال الله وما نؤخره إلا لأجل معدود ይህ ቅጣት ከመጣ ቅያማ ከመጣ ለተወሰነ ጊዜ ካልሆነ በቀር አናቆየውም። ይህ ማዕዱድ የተባለው ጊዜ ምንድነው? የተወሰነበት ሰዓት አያልፍም። ወደ ኋላ የለ ወደፊት የለም። አንድ ሴኮንድ ወደ ኋላ አይ ወደፊት አይ። የውመ ያእቲ ላ ተከለሙ ነፍሱን ኢላ ቢኢዝኒህ የውመል ቂያማ ማለት ያ ቀን ሲመጣ ካለ አላህ ፍቃድ ማንም ነፍስ ማይናገርበት ነው። ፍቃድ ሲኖር ይናገራል። ሌሎች ደግሞ ዝም ብለው ይለፈልፋሉ። ግን መለፍለፋቸው ጥቅም የለውም። ጥቅም ያለው በፍቃድ ሲሆን የሚነገር ሲሆን ነው። የቁሉ ላህ ላ የተከለሙነ ኢላ መን አዚነ ለሁ ረሕማን ወቃለ ሰዋብ። የዛን ጊዜ ጸጥ ረጭ ይላል ሁሉም። አራሕማን ከፈቀደለት ውጭ ወይም ላኢላሃ ኢለላህ ካለ ውጭ ማንም መናገር አይፈቀድለትም ይላል። ሌላ ቦታ ላይ ሌሎች አዮች ላይ ብዙ ነገር እንደሚለፈልፉ ያሳያል። በኋላ ነው መጀመሪያ ዝም ነው ሁሉ። ከዛ በኋላ ግን ይለፈልፋሉ፣ ይናገራሉ። ምንም ጥቅም የለውም። መልካሞቹ እንዲናገሩ ከተፈቀደ በኋላ የካፊሮቹ ንግግር ቦታ የለውም እንጂ ማይለፈልፉት ነገር የለም። في الصحيحين في حديث الشفاعة نبياتنا صلى الله عليه وسلم قال ولا يتكلم يومئذ إلا الرسل የዛን ቀን ከመልእክተኞቹ ውጪ ማንም አይናገርም አስቀድሞ ማለት ነው። ወደዕዋ الرسل يومئذ اللهم سلم سلم መልእክተኞቹ የሚናገሩት ምንድነው? አላህ ሆይ ሰላምን አምጣ፣ ነፃ አውጣን፣ አድን ብቻ ነው። ስለ መዳን ብቻ ነው ያወሩት። ሌላ ትርፍ ነገር አያወሩም ማለት ነው። قال الله عز وجل فمنهم شقي وسعيد የዛን ጊዜ ሰዎች ለሁለት ይከፈላሉ። እዛ ስብስብ ያሉት ለሁለት ቡድን ነው የሚከፈሉት። የተወሰኑት እድለቢሶች፣ ክፉዎች፣ መናጤዎች የመጀመሪያዎቹና ሌላኞቹ ደግሞ ቡድኖች ሰዒድ እድለኞች፣ ደስተኞች ናቸው። اللهم اجعلنا منهم يا رب كما قال تعالى ليلة وتعالى من آلاء سورة الشورى فريق في الجنة وفريق في السعير يتوسن بدن جنة يتوسن يسعت هنا والعياذ بالله. الحافظ أبو يعلى في مسنده بزجبت من حديث ابن عمر عن عمر
ዑመር አልኸጣብ ምን ይላሉ ረዲየላሁ ዐንሁ ፈሚንሁም ሸቂዩን ወሰዒድ የሚለው አያ ሲወርድ ነቢያችንን ሰለላሁ ዐለይሂ ወሰለም ጠየቋቸው። ያ ረሱለላህ ዐላ መል ዐመል ስራው በምን ላይ እኛ የምንሰራው ምን መሰረት አድርገን ነው? ዐላ ሸይእን ቀድ ፉሪገ ሚንሁ አም ዐላ ሸይእን ለም ዩፍረግ ሚንሁ ተወስኖ ስላለቀ ነገር ነው የምንተገብረው ወይስ ደግሞ ገና ያልተጠናቀቀ የምንተገብረው አሉ። ወጀረት ቢሂል አቅላም ብዕሩ የተመዘገበበት ተወስኖ ያለቀ ነው የምንፈጽመው አሉ። ነገር ግን እወቅ ወላኪን ኩሉን ሙየሰሩን ሊማ ኹሊቀ ለህ ግን እወቅ ሁሉም ለተፈጠረለት የገራ ነው። ለጀነት የተፈጠረ የጀነት መንገድ ይገራለታል። ክፋቱን አይቶ አላህ መጨረሻ እሳት ያደረገው የእሳት መንገድ እንጂ አይገራለትም። አንዳንዱ ያላያችሁ ኸይር አቀበት ነው የሚሆነው እሱ ላይ ተራራ ውጣ ሩሕህን አውጣ እንደተባለ ይጨንቀዋል። ሌላኛው ጥሩ ሰው ደግሞ ወንጀል ስራ ሲባል ሩሑ ልትወጣ ደርሳለች። ሁሉም ለገራለት ለተፈጠረለት የገራ ነው። አንተ ብቻ ማለት ሳ አለይሂ ሰላቱ ወሰላም